ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ስራ፣ ጤና፣ ሕይወት እንዴት ይዟችኋል? እኔ ጋር ሁሉ ሰላም መልካም ነው፣ እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ይዟችኋል? ስራና ጤና እንዴት እያረጋችሁ ነው? ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እንደዚህ ካልኳችሁ በኋላ እዚህ ጋር የተወሰነ እቃዎች አሉ የተዘጋጁ። እዚህ ጋር የተቀቀለና የበሰለ ምስር አለኝ ማለት ነው። ምስር በሀገራችን የኛ ደም ስር ነው ትላላችሁ አይደለ? ስለዚህ እኔም ቀቅዬ ምስሬን እንደዚህ አብስዬ እየላችሁ መጥቻለሁኝ። እዚህ ጋር ከረዝ የሚሉት አረቦቹ፣ እኛ ደግሞ ሽንኩርት፣ ቅጠል ሽንኩርት ብለን የምንጠራው ነው። ከረዝ ነው የሚሉት አረቦቹ፣ ወይ ደግሞ አክተር በሳል ይላሉ። አክተር በሳል ወይ ደግሞ ከረዝ ይላሉ ማለት ነው። በተለያየ ቤት አረቦቹ የተለያየ ስም ይሰጣሉ ማለት ነው። እና ምንድነው ባጭሩ የምላችሁ ሽንኩርት ነው፣ ይሄኛው ሽንኩርት ነው። እዚህ ጋም ደግሞ የሚታያችሁ ሽንኩርት፣ 2 ራስ ሽንኩርት አድቅቄ ከትፌ እየመጥቻለሁ ማለት ነው። እዚህ ጋ ዋናው ነገር ምስሩ እዚህ ጋ አለ፣ ተቀቅሎ ተበስሎ አጠንፈፌዋለሁ። ውሃውንም ትንሽዬ ዘይት አርጌበታለሁ፣ ዘይቱን ማለት ነው። ምክንያቱም አብሮ እንዳይጣበቅ፣ ልክ ምንድነው እሱ ሞኮረኒ ፓስታ ስንቀቅል እንዳይጣበቅብን ወይ ቀዝቃዛ ውሃ ወይ ዘይት እናረግ የለ። ስለዚህ እኔም እንዳይጣበቅብኝ እንደዚህ ስላራኩት ይኸው ፍርፍር ብሏል ማለት ነው። አይያዝም። ስለዚህ ምንድነው የምሰራው በዚህ በ3 ነገሮች ብላችሁ ከጠየቃችሁኝ ማለት ነው። ምንድነው እሱ ሽንኩርቱንም ወይ ሳይቁላላ ወይ ሳይበስል እንደዚህ ያረኩትኝ ከውስጥ እንደዚህ ነው የምደባለቀው። እንደዚህ ስደባልቀው ደግሞ ምን እንደምሰራ ታውቃላችሁ፣ መገመት አይቀታችሁም። እሱም ምንድነው እሱ አሳምቡሳ ምስር ልሰራ ነው። አሳምቡሳ ምስር በአጂናውም እንሰራለን። አጂናም አድርገን በአጂናው መስራት እንችላለን። እኔ ግን ሰዓት የለኝም። ሰዓት ስለሌለኝ አሳምቡሳ እርጋይ ወይ ደግሞ አጂና አስመጥቼ ያለሁኝ። እንደዚህ በዚህ ነው የምጠቀልለው። ስለዚህ እንደዚህ አርጌ አደባልቀዋለሁኝ። ታደባለኩት በኋላ ጨውን ከምስሩ ጋር ነው የቀቀልኩትኝ ማለት ነው። እንደዚህ አደባልቄው ከጨረስኩኝ በኋላ መጠቅለለው። ሌላ ምንም አላረግበትም። ትንሽዬ ዘይት አረግበታለሁ። አሁንም ዘይቱ ለምንድን ነው የሚጠቅመን ካላችሁ ማለት ነው፣ ፍርፍር ብሎ ወይ ደግሞ ድርቅ እንዳይለው። ስለዚህ ትንሽ ዘይቱን ነው የማረግበት። ትንሽ ዘይቱን አረግበታለሁኝ። እንደዚህ ሳይበዛ አረግበታለሁ ማለት ነው። እንደዚህ እያረኩኝ ቀስ ብዬ ድንቹ ምንድን ነው እሱ ወይ እኔ እኮ ድንች ፊት ለፊቴ ነበርና ድንች አልኩኝ። ምስሩ እንዳይቦካ እንደዚህ ቀስ ብዬ ነው ማደባልቀው እስከ መጨረሻው ድረስ በደንብ አዋህደዋለሁኝ። ሽንኩርቱ እናንተ ቃሪያ መጠቀም ትችላላችሁ። አረቦቹ ያው ብዙ ጊዜ ቃሪያ የሚያቃጥል ነገር አይፈልጉም ማለት ነው። እና ቃሪያ ማድረግ ትችላላችሁ። ሁሉም በየቤቱ ሙያው ይለያያል። ይሄ አሳምቡሳ አድርጋይ ከውስጡ እየጠቀለልኩኝ ከውስጡ የማረገው ነው ማለት ነው። እናንተ ግን ሰዓትና ጊዜ ካላችሁ የግዴታ ይሄ ብቻ አይደለም። ልክ እንደ ሀገራችን አብክተን ሊጡ ሲቦካልን ዳምጠን እየዳመጥን እዛ ላይ እያደረግን እየጠቀለልን መጥበስ እንችላለን ማለት ነው። አንደኛ ይሄኛው የሚጠቅመን ተጠቅሎ ፍራይዘር ማስቀባት ይቻላል። ደግሞ ኖርማል ፍሪጅ ውስጥ ይቆይልናል። ስለዚህ ይቆያል ማለት ነው፣ ይቆይልናል። ለዚህ ነው ጥቅሙ። እንደገና ደግሞ ሰዓት ከሌለን ሰዓታችን በጣም ነው የሚቆጥብልናል። እዚህ ጋር ደግሞ 2 ነገር እየላችሁ መጥቻለሁኝ። ከሙንና ፍልፍል አስወድ ነው። ቆንጆ በርበሬ ብለን የምንጠራው ነው እኛ። እሱንም ትንሽ አረግበታለሁ ማለት ነው። ያው ቃሪያ ስላላረኩኝ ፍልፍል አስወድ አረግበታለሁ ማለት ነው። እናንተ ግን አለማረግም ትችላላችሁ። ከሙን ችግር የለውም፣ ከሙን አርጉበት። ምክንያቱም አሁን ምስር ስለሆነ ሆዳቸውን ሊቆርጥ ይችላል። ያው ብዙም ባይበላ
እና ከሙን ወሳኝ ነገር ነው። ከሙን የግዴታ አርጉበት ማለት ነው። በደንብ ድብልቅ አርጌ አዋህጄ ጠቅልዬ ደግሞ አሳያችኋለሁ ማለት ነው። ስለዚህ ምን ማድረግ ነው የሚጠበቅባችሁ ከእናንተ ማለት ነው? ዩቱቤን ሰብስክራይብ ማድረግ። ዩቱቤን ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉልኝ፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቱበር ነኝ፣ እንኳን ደህና መጣሽ እያላችሁ አበረታቱኝ፣ አልመዱኝ ማለት ነው። እኔም ደግሞ የእናንተን ኮሜንት አስተያየት ሳይ በጣም እበረታላችኋለሁኝ፣ ለመስራት እጓጓለሁ ማለት ነው። እኛው በእኛው እንበረታታ፣ አበረታቱኝ፣ እኔንም አበረታቱኝ፣ እናንተም በርቱልኝ፣ አይዟችሁ። ብርድ እንዴት እያደረጋችሁን ነው? የእኛ ነገር እኮ ከባድ ነው። ብርድ ሲመጣ ብርድ እንላለን፣ ሙቀቱ ደግሞ ሲሆን ሙቀት። እኔ ግን ምርጫዬ ብርድ ነው። የእናንተስ? እስኪ ኮሜንት ላስቀምጡልኝ። የእኔ ምርጫ ምንድን ነው? ብርድ ነው። ደስ ይለኛል በብርድ ጊዜ ማለት ነው። እና ሙቀቱ ታውቃላችሁ በጣም ነው የሚሞቀው። ስለዚህ አስቸጋሪ ነው ማለት ነው። ብዙ ጊዜ ምግብ ስለምንሰራኛ ምግብ የምንሰራ ልጆች በጣም እንቸገራለን በሙቀት። ምንም አይነት ማቀዝቀያ ቢኖር፣ ምንም አይነት መከይፍ ቢኖር በጣም አድካሚ ነው ሙቀቱ። ስለዚህ ቅዝቃዜውን ወድጃ ያለው ትላላችሁ። እና አሁን አሳምቡሳዬን ከፍቼ በደንብ እንትን እያልኩኝ እጠቀልላለሁኝ። ጠቅልዬው ጨርሼ ደግሞ ተመልሼ አሳያችኋለሁ ማለት ነው። እመጣላችኋለሁ። ግን አሁን ጠቅላል አድርግና ልምጣ ማለት ነው፣ ስልኬን ዘግቼ። ቤተሰቦቼ የምስር አሳምቡሳ ጠቅልዬ እንደዚህ ሆኖልኛል ማለት ነው። እናንተ ባጂናውን መስራት ትችላላችሁ። እኔ ግን ባጂናው አይደለም ማለት ነው። ሰዓት የለኝም፣ ብዙ ጊዜ ምግብ ነው የምሰራው እና በቃ 24 ሰዓት ተጥጄ ነው የምውለው ኩሽና ማለት ነው። ሰዓት የለኝም። ግን አሁን ለቤት የምንጠቀም ከሆነ ኢጃዛ ሄደን የምንበላው ከሆነ አጂናው ይሻላል ማለት ነው። ከዚህ አጂናው ይሻለናል ለኛ ለምንበላው። እንደዚህ ኢጃዛ ቁጭ ብለን የምንበላው ከሆነ ከሻይ ጋር እንደዚህ መክሰስ ላይ እንስራ ብለን ካልን ሌላ ተጨማሪ ስራ ከሌላችሁ ይህንን በአጂናው መልኩ ቢሰራ በጣም ቆንጆ ነው ማለት ነው። ስለዚህ እኔ ሰዓትም ስለሌለኝ ምንድነው የተጠቀምኩት? አሳምቡሳ እርጋይ ወይ ደግሞ እጃሃዝ ነው የተዘጋጀውን እኔ የሰራሁት ማለት ነው። እናንተ ግን ቤት ውስጥ ባለው ዱቄት መስራት፣ በየትኛውም በቡሩ ዱቄት፣ በነጭ ዱቄት በፈለጋችሁት መስራት ትችላላችሁ ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ያው ምስር ማንም ሲያውቃል፣ እኛ የምንጠቀመው በምስር ነው ማለት ነው ኢትዮጵያ ላይ። ስለዚህ እናንተም ሞክሩት፣ ትወዱታላችሁ። እኔ እንደዚህ ጠቅልል አድርጌ ያሳየኋችሁትን ኪስ ወይ ደግሞ ፌስታል ማለት ነው ጭርስ አድርጌው እንደዚህ ጠቅልዬ መጥቼላችኋለሁኝ። እየጠቀለልኩ ደግሞ ያላሳየኋችሁ በአንድ እጅ ስልክ ይዞ በአንድ እጅ ደግሞ መጠቅለል አይመችም። ዩቱብ መስራት ወይኔ እንደዚህ ነው ፈዘዝ ብለን ስናያቸው የምንውለው፣ ግን ብዙ ዋጋ ከፍለውበት ነው። እኛ እንደዚህ በአንድ እጃችን ይዘን እንደዚህ ቀርጸን ያው ደስ ይላል ስሜቱ። የስራው ፍላጎት ካለን ደስ ይላል። ያ ነገር ደስ ስለሚለን እንሰራለን። ግን ደግሞ እንደዚህ እየተጨናነቅን እየሰራን እናንተ ደግሞ ማበረታታት ይጠበቅባችኋል ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ዩቱቤ ያው አዲስ ነው፣ ቢቆይም አመት ሊሆነው ነው። እኔ ግን እየሰራሁበት አልነበረም፣ ሰብስክራይብም አልጨመረልኝም ማለት ነው። ስለዚህ አሁን በደንብ እሰራለሁኝ። እናንተም ደግሞ በርቺ አለንልሽ እያላችሁ አበረታቱኝ ማለት ነው። ጠብሼው አሳምቡሳውን ግማሹን እጠብሳለሁ። ብዙ ነው እንደምታዩት፣ ግማሹን ፍሪጅ ውስጥ ነው የማስገባው ማለት ነው። ግን አሁን የምጠብሰውን ያህል ጠብሼ ደግሞ እንዴት እንደሆነ አሳያችኋለሁ ማለት ነው። ግርመሽ ግርመሽ ነው የሚለው። ግርመሽ ማለት ድርቅ ያለ ሆኖ ከሽ ከሽ ስንበላው ከሽ ከሽ እያለ ይጥማል ማለት ነው። ግርመሽ ግርመሽ ምንድን ነው ካላችሁ ደግሞ ለማንታቁት በአረብኛ ደረቅ ያለ ነገር ማለት ነው። በተረፈ ዩቱቤን እንዳልኳችሁን ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንትም ጻፉ፣ አስተያየታችሁን አስቀምጡልኝ ማለት ነው። ልጥበስና አሳያችኋለሁኝ። ቤተሰቦቼ አሳምቡሳዬን ዘይት ግሎልኛል። እንደዚህ እያረኩኝ እጠብሰዋለሁ ማለት ነው። የምስር አሳምቡሳ እንዳልኳችሁ አጂናው ቢሆን በጣም አሪፍ ነው ማለት ነው።
አጂናው ደግሞ ካልሆነ ችግር የለውም። እንደዚህም መስራት እንችላለን ማለት ነው። አጂናው ቢሆን ያልኳችሁ ግርመሽ ግርመሽ እንዲለው እንጂ ሌላ ነገር አይደለም ማለት ነው። በዚህም መስራት እንችላለን። በተገኘው ችግር የለውም። ሰዓት እና ጊዜ ካላችሁ ከአጂናው ቆንጆ ብዬ ነገርኳችሁ እንጂ በዚህም መስራት እንችላለን ማለት ነው። እንደዚህ ያምራል። ሞክሩት፣ ትወዱታላችሁ በጣም። እሳቱን ደግሞ ዘይቱ በጣም ካልጋለ ስናረገው ግርምሽ ግርምሽ ማለቱ በጣም ይባሰ ቆንጆ ይሆንልናል ማለት ነው። ትንሽ ቡኒ እንዲሆንልን ነው እንጂ ያው ምስሩ የበሰለ ነው። ምንም የሚቆይ ነገር የለውም ማለት ነው። ለብቻ ለብቻ የማረገው ዘይት እንዳይዝብኝ ነው። ዘይት እንዳይዝ ነው ሁለት ቦታ ያረኩትኝ። አንድ ቦታ ሙልት ካረኩትኝ ዘይቱ ይዝብኛል ማለት ነው። ስለዚህ ዘይት ብቻ ነው የሚሆነው። ሳምቡሳው ግርምሽ ግርምሽም አይልም። እንደገና ደግሞ ዘይቱ ጥፍፍ አይልም ማለት ነው። አንድ ቦታ ከሆነ ማለት ነው። ስለዚህ ምንድነው የማረገው? ለየብቻ ትንሽ ትንሹን ለብቻ ለብቻ አረገዋለሁ ማለት ነው። እስኪ ካልፈጀኝ አንዱን ልብላና ላሳያችሁ። ግን ትኩስ ነው። ዘይት ብዙም አልወድም እኔ ራሴ የግዴታ። ሳምቡሳ ደግሞ ይሄ በእንትን ስለሚጠበስ እስኪ በጣም ይፋጃል። በጣም ነው የሚፋጀው። ያው እንደዚህ ይሆናል። ሻጣ ማድረግ ትችላላችሁ እናንተ። ሻጣ መጠቀም ትችላላችሁ። ሻጣ እያረጋችሁ ውስጡ ሎሚ መጭመቅ ትችላላችሁ። ስንጠቀልል ሎሚ ማናረግበት፣ ሎሚ ካለው ውሃው ሊንጠፈጠፍ ይችልና ይሄንን ያለሰልስብናል። ከዛም በዚህ ስንጠብሰው እንትን ይልብናል ማለት ነው። ስለዚህ ከሳምቡሳ በተገኘው በዶሮ ብቻ እንደማይሰራ፣ ኢትዮጵያ ላይ ብቻ በምስር እንደማይሰራ በዚህም መስራት እንደምንችል ልንገራችሁ ብዬ ነው። ውድ ቤተሰቦቼ ተወደዳችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ሁሌ እንደምለው እግዚአብሔር አምላክ አገራችንን ሰላም ይመልስልን፣ ሰላም ያደርግልን። እናንተም ደግሞ ሰላም ሰንብቱ፣ ቸር ሰንብቱልኝ እያልኩ ሰናበታችኋለሁ። በጣም ወዳችኋለሁ ውዶቼ። ባይ